ሻባት ሻሎም ሰንበት ሰላም የተከበራችሁ ውድ ተመልካቾቻችን እንደምሰነበታችሁ ለተለመደው የወለት ክፍላችን በዛሬው ፓራሻት አሻዋ ፓራሻት ኮራህ የሚለው ነው ፓራሻት ኮራህ የሚገኘው በኦሪት ዘኍልቍ ምዕራፍ 16 ቁጥር 1 ጀምሮ ያው እስከ ፍጻሜው ሲሆን እስከ ምዕራፍ 18 ፍጻሜ ይሆናል ይሄውም እንግዲህ ፓራሻት ኮራህ በአማርኛው አጠራሩ ቆሬ ይላል ሙሴ የወንድሙ ልጅ ያጎቱ ልጅ እንደሆነና በሱ ላይ ያደረገው ሁኔታ የኮራህ ወይም ደግሞ ከወገኑ ጋር ያደረጋቸው እኒ ነገሮች በብዛት ይነገራል ኮራህ አነሳስ ቅናት የተሞላበትና መጥፎ ሐሳብ የተጸነሰረበት በመሆኑ እግዚአብሔር እንደቀበለው እንዳልቻለና መጨረሻው ላይ ፍጻሜያቸው መሪት ከፍታ እንደዋጠሻቸው ለሁላችንም የሚታወቅ ታሪክ ነው እና ዛሬስ እንዴት ነው ይሄን ሁኔታ እንዴት መቋቋም እንደሚቻለው ይሄን ባስመለከተ ያለን ትምርት በዛሬው ተከበር ወንድማችን አራብ አሁንም ናታን ይታየው አሁንም ይገኛል በጣም እናመሰግናለን በመምጣት በድጋሜ አራብ ናታን እንኳን ደህና መጣህ ባሩኸባ ደረባ ቶዳ ብሩኺም አንምሳይም ክፈደ አራብ እንግዲህ ዛሬው ወረት ክፍላችን ፓራሻት ኮራህ ወይም ደግሞ ኮሬ የሚለው በብራይስቶ ሲጀምር እንዲህ ይላል የሌዊ ልጅ የቃት ልጅ የሴር ልጅ ቆሬ ከሮቤል ልጆች ከኤልያብ ልጆች ዳታንና አቢራን የነፍታሌም ልጅ ኦን በሙሴ ላይ ተነሱ ከእስራኤል ልጆችም ሁሉ 250 ሰዎች ከነርሱ ጋር ወሰዱ ከጉባኤው የተመረጡ ዝናቸው የተሰማ የማህበሩ አለቆች ነበሩ በሙሴና በአሮን ላይ ተሰብስበው ማህበሩ ሁሉ እያንዳንዳቸው ቅዱሳን ናቸው እግዚአብሔር በመካከላቸው ነውና እናንተ እጅግ አብዝታችኋል በእግዚአብሔር ጉባኤ ላይ ለምን ትታበያላችሁ አሉ ሙሴም በሰማ ጊዜ በግንባሩ ወድቆ ለቆሬም ለወገኑ ሁሉ ለእግዚአብሔር ለነርሱ የሚሆነውን ቅዱስም የሚሆነውን ያስታውቃል ሲል ነገራቸው እንግዲህ በእውነት እዚህ ላይ የሌዊ ልጅ የቃት ልጅ ለዋል የአቢራም ልጅ ነው እንትን የቆሬና ልጅ ነው የሴር ልጅ ቆሬ ከሱ ጋራ 250 ሰዎች በጣም ታዋቂና ትልቅ ዕውቀት ያላቸው ዝናቸው የተሰማ ይላል ማለት በአካባቢው ወይም በሁኔታቸው በጣም ትልቆች ሰዎች ናቸው አሳማኝ የሆኑ ችሎታ ያላቸው እነሱን ይዞ ምንድነው ያለ እናንተ አሮንና ሙሴ በእግዚአብሔር እንትን ህዝብ የተቀደሰውን ህዝብ ምን እናንተ ናችሁ ተበላሹ ህዝቡ ቅዱስ ነው እግዚአብሔር ጋር ሆኖ እናንተ ግና እየኮራችሁ ምን ልፈልገው ነው እነሱ בסדר አሁን ኮራህ እሱ ሎዊ ነው የሎዊ ዘር ነው כן ኮራህ በን ይስሐቅ በን ኬሃት በን ሌዊ የሌዊ በን ያዕቆብ የሎዊ ዘር ነው አሁን እሱ የሚፈልገው ካህን ለመሆን የሚፈልገው ነበር ካህነት ለማን እንዳሮን ለመሆን እኔ እንደዚህ እንደሚለው ከዚህ פסוק ג' ויקהלו על משה ועל אהרון ויאמרו עליהם רב לכם ብዙ ለራሳችሁ ብዙ ስልጣን ወስዳችኋል ስልጣን כי כל העדה כולם קדושים בתוכם השם הוא צודק እውነቱን ነው כולם קדושים וספר ישראל ሁሉ ቅዱስ ነው ספר שמות פרשת יתרו שם כתוב ואתם תהיו לי ממלכת כהנים וגוי קדוש זה כולם תהיו קדושים עם ישראל እውነቱን ነው كולם קדושים בתוכם השם מדוע תתנשאו על קהל השם למה אתם מרימים את עצמכם ለምን ነው ለራሳችሁ ስልጣን ይወሰዳችሁ ብሎ ተናገረ አሁን መፍሃም አቆር ለምን የመጣ ይሄ ነገር ጥያቄ አሁን እሱኮ ቅናት ስላለው ነው ቅናት ስለቀና እንዲህ ብሎ የሚናገር አሁን ብዙ ጊዜ ስናየው የቀና ሰው ትክክል ነገር ለመናገር ይከብደዋል ይሳሳታል አሁን ማን ነው የመረጣቸው
ሞሴ ማን የመረጠው? እግዚአብሔር። 7 ቀን እግዚአብሔር አሮንን እና እግዚአብሔር ነው። ህዝቡ አውጣው ሲለው እኔ እንዴት ሌላ እንጂ እያለ አልፈልግም ብሎ ነበር በመጀመሪያ። እግዚአብሔር ነው በኃይል የወሰደው። ስለ አሮን እሳ ካህ ለኻ את አሮን አኺኻ ወካህኖ ሊ አሮን ወንድምህ ወሰደውና ወደ ካህነት ቅባው አለው። ይሄ እግዚአብሔር የመረጣቸው ነው። እና እንዴት አድርጎ ይሳሳት ይችላል? ይሄን ያውቃል። አዎ ያውቃል። እሺ ግን በፊት እንደተናገርነው ባለፈው ሳምንት እንዳነበብነው ከዚህ አሁን የምራግሊም ሰላዮች ሰልዮ ሲመለሱ ምን አሉ? ባኑ ኢላ አረጽ አሽር שלחתנו פסוק מנון ט"ו כ"ו וילכו ויבואו אל משה ואל אהרון וכל עדת בני ישראל אל מדבר פרן קדשה וישיבו אותם דבר ואת כל העדה ויראו את פרי הארץ እነዚህ ናቸው ፍራፍሬዎች ויספרו לו ויאמרו באנו אל הארץ אשר שלחתנו וגם זבת חלב ודבש היא וזה פריה זה ארץ טובה כמו שאמרת אבל אפס כי עזה אמר כן ውሸት ነገር በጥሩ ይጀምሩታል ሰው እንዳመጣቸው በጥሩ ነገር ይጀምሩታል በኋላ እንትናቸው ያመጣሉ ከን ወላ ሌላ ነገር ያመጣሉ አሁን ከዚህ ምንድነው ጀመረው ኮራህ ኮል አይዳ ኩላም ክዶሽም ነሆን መዱዓት ይተነስኡ በጥሩ ነገር ጀምሮ አሁን እናንተ ሰለምን ነው ተታበያላችሁ የት ላይ ነው እንግዲህ አዎ የት ላይ ነው እነሱ የሚታዩበት የት ላይ ነው አፋይት ነሱት ነው እንግዲህ ጥያቄው ከን ላማ ለምን እናንተ እኔ ትላላችሁ ማን መረጣችሁ ማን ነው አንተ ማን ነው ነብይ ያደረገ አንተ ማን ነው ካህን ያደረገ ማለት ነው አዎ አሁን ቅናት ያለው ሰው እውነቱን በፊቱ ያየ ሌላ ነገር ይፈልጋል ይነገረዋል አውቆም ያየው ያነበበው ሌላ እንደ ሌላ ይተረጉማል ማለት ነው לא תיקח שוחד למה כי השוחד יסלף דברי צדיקים ויעבר עיני חכמים יסלף דברי עיני חכמים יסלף דברי צדיקים ויעבר עיני חכמים מה עיני צדיקים מה קרה אבל הוא יודע כתוב פה הוא שופט יושב קיבל שוחד שוחד ያየው እንዳላየው ያወቀ እንዳልማው በጣም خخام ነው የነበረ ትልቅ ሰው ነው የነበረ የተከበረ ሰው ነው የነበረ ግን ቅናት ካለ ዘው ሁሉ ነገር en ሞሼ ረቤኑ en አሮን ሁላቸው ሎ ሸሪክ ነው እኔ ሮንሴ ይወት ኮይን አባል እንዴት ሎዊነ ካህነት ሆን እንዴት ትችላለህ ይፍሻል አታላህ እስራኤል እግዚአብሔር ነው የመረጠው እኔ ሮንሴ ልዮት እስራኤል ሮንሴ ልዮት ኮይን ይፍሻል הקדוש ברוך הוא אמר, זה כהן, זה לוי, זה ישראל, שלום. כן. אז אין, זה לא, לכן קורח פה טעה. קורח טעה. אז מה ראה קורח לשטות זו, אומר רש"י? מה ראה קורח לשטות זו? יגבו כה, እንዴት ብለተና? እንዴት ተሳሳተ ማለት ነው? אומר, עינו התעתו. עינו התעתו, העיניים שלו יטעו אותו. איזה עינו? הוא היה נביא, הוא מסתכל קדימה, הוא רואה יוצא ממנו כזרו, מה נהיוטל? שמואל הנביא. נה, እንደዚህ ያለ ዘር እንደዚህ ያለ ልጅ ከኔ የወጣ እኔ ዝም ልል ነኝ ብሎ ይታገል ወጣ ግን አባል ተትቀበል ዘሎ ማሽመገል ከተትቀበል አተሎ ጻሪ አሁን ይሄንን ነገር በሰሙ ጊዜ ይላል እንግዲህ ሙሴም በግንባሩ ተደፍቶ ወደቀ እንግዲህ ሙሴ እንዲያ በለባለው ጊዜ ይሄን ሲሰማ ሙሴ ለምንድነው እንደዛ የወደቀ ፈርቶ ነው ምንድነው ያ كان ويبول እንደሚለው ويبول على البناب البناب اسمه موشي ويبول على البناب البناب لما ليتبلل عليهم هذا اللي تبلل عليهم ولا يشم يرحم عليهم قامي من يصبر له بس رداو አይቀበልም ሐሳቡ የታወቀ ነው ምናልባት እንግዲህ ውሸትና ዝም ብሎ ጥናት መኖሩን ስላወቀ ምን ያመጡ ይሆን ምናልባት ደግሞ ይፈራ እንግዲህ እግዚአብሔር በእነሱ ምክንያት እግዚአብሔር ምን ቅጣት ያመጣ የሚልም ደግሞ ከዚህ በፍራት አይደለም ሎ ማለት ቆሬ እንደዛ ብሎ ሲነሳ እንግዲህ በናዳም ቶይ ማጥኤ አሁን ተሳስቶ ሲያሳስተ የዛን ጊዜ እግዚአብሔር ሊቆጣ ይችላል አሁን ደግሞ ምን ችግር ሊያመጡብን ነው ቅድም
በሆጻት ዲባ ባገሪቱ የተነሳ እንትን ሆነ አሁን ደግሞ እንደገና ቆሬ ደግሞ ሲነሳ የራሱ ይሄን ደግሞ ከሌላ ችግር ደግሞ ሊያመጡ ምን ችግር ሊያመጡ ነው የሚለው ደግሞ አለ እና ግን የሙሴ ሳፍላኑቱ ስናየው ይሄ ማኒግ ማለት ማኒግ ለህዝቡ የሚረዳ ማለት ነው ለህዝቡ የሚያስብ ማለት ነው አሁን ለእግዚአብሔር ጸልዮ ይሄ ሰውዬ አጥፋው ሊለው ይችል ነበር ልክ ነው ግን ምን አደረገ ነፈል على ፓኒም ሸሎ ጸለየ ለእግዚአብሔር ባካች እግዚአብሔር ይቅር በላቸው vaydaber el korach vel kol adatu tenesto le korach tenagero ምን አለው ቦኬር ויודע השם את אשר לו ואת הקדוש בקריב אליו እግዚአብሔር የመረጠው ጧት ይታወቃል ሁሉ ነገር ጧት ይታወቃል እግዚአብሔር የመረጠው ጧት እናውቃለን كان زوت عصو كلكم مخطوط كوراخ وخلادات يعني تن لكم عيصا ምክር ልስጣችሁ ሰደር ምክር ልስጣችሁና ክቶሬት አቅርቡ ክቶሬት የማን ክቶሬት የተቀበለው እግዚአብሔር እሱ ነው ካህን የሚሆነው ግን ለምን ነው እንደዚህ የሚላቸው አሁን ወሰደ ማይላቸው አሁን ክቶሬት ይዛችሁ ሄዱ ማይላቸው ለማ መኻር ለምን መኻር አላቸው ለማ ወላይ እስከ ነገ ያስቡ እንደሆነ ወላይ በትሹባን ይመለሱ እንደሆነ ከተመለሱ እግዚአብሔር አይቀጣቸው ስታቸው ከተመለሱ ስላሰበላቸው ለነሱ ስላሰበላቸው ነው እንዲያለ ምክር የሰጣቸው አሁን ወሰደ የሚያይላቸው አሁንማ ይሞታሉ ወስከ ነገ እስከሚተኙ ያስባሉና አስበው ወደ እግዚአብሔር ተመለሱ እግዚአብሔር አይቀጣቸው ስለዚህ ጊዜ ልስጣቸው ብሎ ስለዚህ ነው ጊዜ ሰጣቸው መኻር ያላቸው ያባያን መኻርም ያው ደረሰ ምንድን ነበር እንግዲህ ጥናዎችን ወሰዱ ነገም በእግዚአብሔር ፊት እሳት አድርጉባቸው እጣንም ጨምሩባቸው እንዲሆናል እግዚአብሔር የመረጠው እርሱ ቅዱስ ይሆናል እናንተም እንግዲህ አውሎ ደግሞ የሌው ልጆች ብሩ ወቅሷቸዋል እናንተሳ ራሱ ወደ እግዚአብሔር ያቀርባችሁ አይበቃችሁንም ብሏቸዋል እና እስራኤል አምላክ እስራኤል ማህበር ለበላያችሁ ለእግዚአብሔር ማደሪያ አገልግሎት ተሰሩ ዘንድ እንደታገለግሏቸው በማህበሩ ፊት ተቆሙ ዘንድ ወደ እርሱ ያቀርባችሁ አይበቃችሁምን አለ ምንድነው ችግራችሁ እናንተ እዚህ ተቀርባችኋል ሌላ ክህነት ብቻ ነው ፈለጋችሁት የሚል ደግሞ ወቅሷቸዋል ግን ዋናውን ደግሞ እግዚአብሔር እንዲያውቀው ብሏቸዋል እዛ ከሱ ጋር የተከተሉት የእንትን ዘሮች ናቸው የሮቬል እነሱ ሰምና ገባ ሲቆሬ ድንቅ እንበለው ራጻው ላይ ከሆነ አበዲየ እንትና ልጆች የሮቬልሽ ምን አገባቸው እነሱ እነሱ በእውነት ለማ ይምባይም ጥሩ ጥያቄ ነው እና በፓራሻት የት ነው ያየነው ኦይላ ራሻ ወኦይል ሽኸኖ ይባላል ከን አሁን አንድ ሰው ግም ከሆነ ኦይ ባቦይ ነው ለጎረቤቱ ደግሞ እሱም ኦዮ ባይሉ ማከራማ ምን አደረኩ እኔ እሱ ጎረቤቴ ነው ትትረኸክ አርኸክ ምሽኸን ራባል ትትخبر ለራሻ አይል ትትخبر መተም ትትخبر አሁን ጎረቤት ጠላት አይነ ሾራ አርጋር ይባላል ሐናያ ሽል በኔ እስራኤል በእምሳ ያ ምሽካን ደብተራ ነው የሚባለው ከሆነ እንት መገናኛ ድንኳን መገናኛ ድንኳን በማህል ነበር በዚህ ወገን ይሁዳ በዚህ ወገን ኤፍራይም በዚህ ዳን በዚህ ሮቬን ነበሩ አክሻ በሮቬን በነሱ አጠገብ ልብይም ደግሞ የሚሰብዩ ነበሩ ከዚህ ሮቬን ያለበት አጠገብ ኮራህ ነበር አክሻው አንተ ሮቬን አሁን ከሱ አጠገብ ስለሆንክ ግም ነገር ተማርክ አሁን እሱ ቢከራከር ካህን ለሆነ ብሎ ከራከር ለዊ ነው እስኪ እንትን ያቆምና ያቆምህ ነው ማስተዋቂያ ለውጣልክ ማስተዋቂያ ስንመልስ ይቀጥላል ማስተዋቂያ ኦይለ ራሺያ ኦይለ ሽኸኖ እንዳልከው ለጎረቤቱም ሆነ ለዛ ክፉ ሰው ወጆላቸው ነው እንግዲህ አሁን ከሱ ጋር ስለተጠጋ ለአንተ ጥሩ አይደለም ግም ነገሮች ትማራለህ ማለት ነው አሁን አንድ ሰው ወደ
عند خانوت شوك بسامي مشتوت بسامي تجبا هون بايجز عم باينه كم جن شتاو أورخدو كان يطابقال አሁን ወደ ግን ቦታ ሚሸት ምን ነገር ወይም ሲጋራ የሚያጠሱ ሰዎች ከነሱ ጋር ተቀመጥክ ደግሞ ይሸታል ምን አጥየሰ ነው ይሏል እኔ አጥየሰ ምን ታዲያ ምን ነው ለምሳሌ አንዲት ሴት ሀሚት ባቁና እንጀራ ተጋገር ቆይታ ከወጣሽ ያንደለበሰሽ እንጀራው ሳይነጋት እሱ ህልብሷ አለ እንግዲህ ከኦይላ ራሻ ወይለሽ ነው አብረዳለ ከነታቶ ለካህተክሳት ከግም ልጆቻችን ስንመክራቸው ከማንም ሰው እንዳትታበር ከግም ልጆች እንዳትሄድ ከዚህ ሂድ ከዚህ ጋር አትሄድ እያለን እንመክራቸዋለን ለምን ያባላሻል ያባላሻል እና ስለዚህ ኮራህ እነዚህ የሮቤን ልጆች ከሱ ጋር ስለተጠጉ እንደሱ ጋር ሆኖ ከእንደሱ ቅጣት ተቀበሉ ኋላ ማለት ነው እንግዲህ እነሱን ያሳመናቸው ምንድነው አሁን እንግዲህ ኮላም ከዶሽ በቶኻም እንተነው ሁሉም ህዝብ የተቀደሰ ነው እግዚአብሔር ጋር እናንተ ብቻ ናችሁ እንግዲህ ታጠፉ እንዴም ታደርጉ ብሎ ነበር ያሰመናቸው ያልነዛ ማለት ነው ከን እሺ አዝና በእውነት የቆሬ ሁኔታ አሁንም ኦይለራሻ እንዳልከው ለሱብቻ ሳይሆን ለጎረቤቶቹም ኃጢያቱ እንትና ለማለት ነው እና ሲዋላስ እሺ ቀጥል سؤال سنكتل ويشلح موشى لكرو لدتان والعبيرام بين إلياف ويمرو لون عليه دي دتان وعبيرام إلياف لجوش نسوم شبت روبين ناتشو نونا ننجاجر علىشو ولا يملسون دوان لون عليه قالوا أنا متم هميعات كيليتانو الإيرز زبات خلاوي دباش بيتانو إن خلاص سعدي بخارم عيني أنا شيء ما يمتنكر لون عليه ما تعرف لو يبيته وتنو الإيرز زبات خلاوي ማርናውት ከምታፈሰው አገር አውጥተህ አሁን ደግሞ ወደ ማርናውት ከምታፈሰው አላገባህና ደግሞ ከዚህ ላይ በእኛ ላይ ትንትላለህ የሚል ተመልከቱ ከባድ ቃላት ነው ለነገር አይደለም በሙሴ በኩል ፊት የቆሬን ወገን እናንተ ምንድነው ችግራችሁ ከነተ ብቻ ነው ፈልጉ ብለው እግዚአብሔር አቀርቧቸዋል እናንተ ይሄ ደግሞ ንክነት ፈለጋችሁ ብሎ እንጠይቋቸዋል ሮቤል ነገሮች ደግሞ ኑና እስኪ ምንድነው እናንተ ችግር ለማነጋገር ነው ፈልጎ የነበረ ግን እነሱ የመለሱት ግና በቃ የምቤታሽ የግብጽ ረዛባትና ራሱ ይሄ ትልቅ ክስተት ነው ኋላ አባታችን ሙሴ ቫይኻር ለሙሴ ሚኦድ በጣም ተቆጣ ወዮሜር ለአዶናይ አልተፈነል ምን ختم ጸሎታቸው ቁርባናቸው አትስማ አትቀበል ሎ ኸሞር ይኸድ መም ነሳቲ ወሎአሪያት ይተኸድ መም ምንም አንድ ነገር ከነሱ የወሰድኩት አንድ ሀያ እንኳን አልወሰድኩም ምን ማለት ነው አንድ ሎ ኸሞር ይኸድ ነሳቲ እኔ ወለህ መማከም ለማከም ለላሜድ አስተምራለሁ ወደዚህ አንድ ሀያ ስጡኝ ብዬ አለመንኳቸው ማለት ነው ማለት አንድ እንትን ምድበት መጓጓዣ እንኳን አልጠየቁ ማለት ነው አዎ ከቦታ ወደ ቦታ ለመሄድ ነው ስለዚህ ያስፈልገኛል ግን ስጡኝ አላልኩም የራሴ ብቻ ነው ተጠቀምኩ ከን ኋላ እነዚህ 150 ሰዎች እሳት አቃጠላቸው ይላል ለሳት ነው የሞቱ 250 ሰዎች አዎ እንግዲህ አግጥ ቆይቶ ወደ እንትን ነው እንግዲህ ይሄ በሙሴ ዳታን ኦን በን ፔሌት ሱግና ይወሰም ጠፋ የታለ አዎ ኦን በን ፔሌት አብሮ የነበረው ከዚህ ውስጥ ግን ዳታምና ቢራም ነው እንጂ ኦን ግን አልሞተም እንዴት ሳይሞት ቀረሱ የሚል ጥያቄ ደግሞ አለ አሁን እሱ በእውነት ከነሱ ጋር ነበር ሊሄድ ነው አስበ ነበር አሁን ሚስቲቱ ምን አለችው ለምን ነው ወደሱ የምትሄድ ዝም ብለህ ከቤትህ አርፈህ ማትቀመጥ እኔማ ቃል ገብቻለሁ እኔ መሄድ አለብኝ
ولا يبسخل بچنቅላት ላስረዳው ብላ አሁን እሴ ምን ጥቅም ታገኛለህ ምን ጥቅም ታገኛለህ ሞሴ ቢያጠቃ ሞሴ ራብ ነው አንተ ተልሚድ ነህ ኮራህ ቢያጠቃ ኮራህ ራብ ነው አንተ ተልሚድ ነህ ሁሉ ጊዜ ተልሚድ ነህ ምን አገባህ አርፈ ተቀመጥ የእውነቷ ነው ብሎ አስቦ ግን ቃል ስለገባው መሄድ አለብኝ አለ በል ቆይማ ቆይ በአብረን እንጠጣ ወይና አስተጣቸው በጣም ብዙ ወይና አስተጣቸውና ተኛ በኋላ እሷ ተፊቱ ቁጭ ብላ እንዲያርጋ ጦግሯ ትሰራለች አሁን ኮራህ ሊወስዱት መጡ እነዚህ ሲያዩ እንዴት ሊቀርቡ ይችላሉ ሴት በጦግሯ እንዲያርጋ ስትሰራ ሎጸኑዋ አለና ያንችል ምና ተመለሰ ያ ሁላ ክፋት ሊሰሩ ያሰቡ ለዚህች ሴት ለማየት ክልክል ነው ጻድቃን የነበሩ ግን ኪና ሳለ ሁሉ ነገር ንገርገር ነው የሚላቸዋል ይሄን አላን በጽሆራም ነገ እንደገና ደግሞ ሲመጡ ቁጭ ብላ እንዲያርጋ ትሰራለች በሉ ጊዜ ደርሷል መሄድ አለብን ወደ ሞሴ ሄዱና እነዚህ በሳት ተከተሉ ይሄ ደግሞ መሬቱ ዋጣቸው በቃ ጋማር ነው በቦቄሪ ኦን በን ፔሌት ተነሳ ዋው መከራ አንተ ዛሬ ልትሞት ነበር አሁን አደንኩ ያው ወላ ነገረችው ይሄ ኹኽማት ናሺም ባንታ ቤታ ይምባል ኹኽማት ናሺም ባንታ ቤታ እቺ ሴት ናት የኦን በን ፔሌት በራይስቶ ይሻቦና ይሻወረሰት የሚሉት ማ ዘፈናለው የዘፈናላቸው ስራ አባለ ኦሪት የሚለው በኦሪት የተጻፈው ምሳሌ ነው መሰለ ብልሴት ቤቷን ሰራለች አዎ ከን በኢቬሌት በያደሃ ታርሴ ነው አዎ ሰነፍሴት ደግሞ በእጇ ተፈርሰዋለች እቺ ማናት የኮራህ ሚስት ናት ሄደት ከሱ ጋር ትትፈካኺቶ ለምን ነው እንደዚህ የሚያደርጋቸው ዝም ትላለህ ለምን ትዝላለህ ያለች እላከችው ማከራ እሷና ከሱ ጋር ሁላቸው ተመረጥ ዋጣቸው እቺ ግን ባሏ አዳነችው ይባላል አዎ ተደከበባለው ማለት እንግዲህ ያው ብልህሴት ቤቷን ሰራለች ሰነፍሴት ደግሞ ቤቷን ተፈርሳለች በእጇ ማለት ነው በኮራህ ምስት በልበል ይያለሽ ያው ሴት ያላከው ጅባይ ፈራም ይባላል ሄዶ ሳድር ገባ የሷ እዛ የኦን ምስት ግን ባሏን ምን አገባህ ለማገባ አሁን ዛሬም ቢሆን አንዳንድ ጊዜ ሰው ከማገባው በመግባት ያለ ስልጣኑ ያለ ድርሻው ዝም ብሎ ብቻ እንትን ለማለት ለመጎደድም ይሆን ወይም ደግሞ ዝም ብሎ ለመረበሽም ይሆን በቃ እዛ ውስጥ ከማገባው ገብቶ እንትን ይላል የራሱ መቃጠል ነው ኃጢያት መግባት መሆኑ ነው የሚገልጽልን ማለት ነው በእውነት ትልቅ መሰረት ነው የኮራህ ስራ አሁንም አለ አሁንም ማየት እንችላለን በአሁኑ ጊዜም ቅናት ማለት ነው እንግዲህ ቅናት አለ እና ቅናት መድኃኒቱ ምንድነው መጀመሪያ ደረጃ ቅናት መድኃኒት للمود ሙሳር ማለት አማርኛ ሙሳር የተለያዩ እንግዲህ ግብረ ገብነትን እሙና አናባ ከቦድ ለሚሽ ጻሪህ እነዚህ ነገሮች መማር ነው እምነት በእግዚአብሔር እምነት ያለው ሰው ወደ ቅናት አይደርስም እግዚአብሔር ነው የሚሰጥ እግዚአብሔር ነው የሚወስድ በረሺት ባራ ኤሎሂም የተሸማይ መታረስ እንላን በተخلنا ነው ራሺ ምን ይላል لما يدخل ببرشيت لما يدخل ببرشيت تجد مسوار شونا ما مسوار شونا منات بوريت تتصفوا لحزب اسرائيل وسنجو خودش هذا لخم روش خودش ነው ታዲያ ለምን روش خودش ብላ አልጀመረም ለምን በረሺት ብሎ ተጀመረ አዝራሺ ሲያስረዳ ምን ይላል مشوم كواخ معصب يجيد لعمو لاتت لايم لحالات قويم ايرت اسرائيل يمان እንደሆነች ሊያስታውቅ ስለፈለገ ነው عشان ان يبوا قوي مجيدو شلانو እቺ ምድር የኛ ናት ሲሉ ሎ የእግዚአብሔር ነው
እግዚአብሔር ፈልጎ ሰጣችሁ ፈልጎ ከናንተ ወስዶ ለኛ ሰጣ ለሚፈልገው ሰጣው ለሚፈልገው ሰጣ ካኸ አሁን እግዚአብሔር የሚፈልገው የሚያደርግ ሰው ወደ ቅናት አይደርስ አናባ ማለት ትህትና ማለት ነው ትህትናው ነው አናባ እግዚአብሔር ሰጠኝ እግዚአብሔር ወሰደ ገመር ነው ካኸ ይሄ ነገር ከእግዚአብሔር የማይጠጋ ሰው ወደ ብዙ ክፉ ነገሮች ይደርሳል ወደ ቅናት ይደርሳል ወደ መወሸት ወደ ወሸት ይደርሳል ብዙ ነገሮች ይደርሳል እና በፓራሻት ሽላኽ ለኻ እንደተማርነው መወሸት እግዚአብሔር የማይወደው ነገር ነው ማለት ነው በጣም ትልቅ ነገር ነው በእውነት ያለው መልእክትን እንቀጥልበታለን አሁን ወደ ማስተዋወቂያ እንወጣ ነው ከማስተዋወቂያ ስንመለስ እንቀጥላለን ማስተዋወቂያ እሺ ከማስተዋወቂያ ተመልሰናል እንቀጥላለን እሺ ቅድም በእውነት ስንነጋገር ኮራህ የተጠቀመባቸው ዘዴዎች ነበረ ህዝቡን ለማሳመን ለምሳሌ የሮቤል ነገድ እንግዲህ እንዴት አድርጎ ሰዎቹን የሰበ ያውም ኮራህ ከዛ 250 ሰው ብቻ አይደለም የሞተ 200 ሰው በከፍሎ በሳተቃጠለ ከፍሎ መሬት ቧጣሻቸው በኋላ ደግሞ በህዝባችን ተነሳቸው ብሎ ደግሞ ህዝቡን እንደገና ተነስቶ ደግሞ ሙሴንና አሮንን እንትን ይደበድብ ተነስቶ ነበር በዛ ብዙ አልቋል እና ይሄን ሁሉ ህዝቡን ለማሳመን የወሰደው ዘዴዎች ምንድነው ለምሳሌ ካለፈው ፓራሻ ካነበብነው ፓራሻ ጽት ከሚለው የወሰደው አንድ ምክንያት አይደለም ምንድነው እስኪ ሁኔታ طب עכשיו ኮራህ ለማሳመን ስለፈለገ ብዙ ነገሮች አስቦ ነበር ግን በጭንቅላት አስቦ እንዴት አርገነው ሰዎች ወደኔ የመስባቸው ብሎ አስቦ አሁን አንድ ጥያቄ ምን አለ በፓራሻት ጽት እንደተቀስቀው አሁን በፓራሻት ጽት ምን ነው የሚለው አንድ ልብስ ጸባ ሰማያዊ አይነት ወስዳችሁ ትለብሳላችሁና ዘርፍ ታደርጋላችሁ ኹቲም ዘርፍ ታደርጋላችሁ አንዱ ደግሞ ሰባት ኸለት ይሆናል ሰባት ለባኒም አንገራችን ላይ ጻፎ ለነብላችሁና እንዳፍታ እንትን እንግዲህ ምንላል በኦሪት ዘሁልቁ ምዕራፍ 15 ቁጥር 37 ላይ እግዚአብሔር ሙሴን እንዲህ ብሎ ተናገረው ለእስራኤሎች እንዲህ ብለህ ንገራቸው እነርሱም ትውልዶቻቸውም በልብሳቸው ጫፍ ዘርፍ ያደርጉ ዘንድ በዘርፉም ሁሉ ላይ ሰማያዊ ፈትል ያደርጉ ዘንድ ዘዛቸው ይላል እንግዲህ አሁን የእግዚአብሔርንም ትእዛዝ ሁሉ ታስቡና ታደርጉ ዘንድ እርሷንም በመከተል ያመነዝራችሁባትን የልባችሁን የአይኖቻችሁን ፈቃድ እንዳትከተሉ ትእዛዜንም ሁሉ ታስቡና ታደርጉ ዘንድ ለአምላካችሁ ቅዱሳን ሆኑ ዘንድ ዘርፉ በልብሳችሁ ላይ እንዲታይ ይሁን ይላል እንግዲህ ያነ ጽጽት አሁን ያልከው ዘርፉ ሰማያዊ ያለ ከዛ ዘርፍ አለው ያ ጽጽት በላይ እንዲታይ ይሁን አሁን ኮራህ ምን አደረገ እቺ አንድ ልብስ ወስዶ ሁሉ ሰማያዊ አይነት የሆነ ዘርፍ አድርጎ ግን አንድ ፍትል ተኸለት የሚለው ሰማያዊ አይነት አላደረገም አሁን ወደ ሙሴ መጣና ጥያቄ አቀረበ እቺ ምን ናት እቺ ሰደር ጥሩናት እቺ ወይም የጎደለ ነገር አለ አለው አዎ የጎደለ ነገር አለው አንድ ፍትል ቀርቶታል እንዴ ነው አዎ ይሄማ አንተ ያወጣው ነው የነገገው ነው አዎ አንተ የነገገው ያንተ ሐሳብ ነው ያንተ ውሳኔ ነው እንጂ እግዚአብሔር አላዘዘም ያያችሁ ሰዎች አያችሁ ይሄ ሰውዬ በራሱ ያመጣው ሐሳብ ነው እንጂ እግዚአብሔር ያለው ሐሳብ አይደለም ብሎ ለሰዎች ሊያሳምን ስለፈለገ ነው አሁን ሌላ ደግሞ ምን አለው አሁን ምዙዛ አለ በፊት በግድግዳው ፊት ሐመቃነ ምድሩ ከን ጻፈው ይላል እግዚአብሔር ጻፈው ጽፈት አስቀምጠዋል አሁን ቤቱ ሙላ ብዙ መጽሐፍ ቅዱስ ካለሳ ምዙዛ ያስፈልጋል ወይስ ያስፈልግም አለው ያስፈልጋል ይህም ውሸት ነው ለምን ቤቱ ሁሉ ቅዱስ ካለ ለምን ምዙዛ ያስፈልጋል
هذا وست أوريت كله هذا وست مصحف قدوس كله يقولك من يسفلقوا على يراس أوريت وراس يقوم تنش مزوزة تنش لذا أقول من ترى دالش نقولي عندي بلو سوا سامينو مانيبولاسيا يبالنا فيديو عندي أدرجو سو سامينو وسداجو ولا دمار لا عنديت لجاجرد عندي هذا الجود المسلم اللي دمنا نبرة عندنا لو عنديت سو نبرة عنديت سيت نبرة شاو عندي مريت نبرات مريت سنيرات هون هولك زي موسيمات أنا تروما جدولا معسير شون معسير شني معسير للوي معسير عني معسير شني يعلى فجبات يدكمات تشي سيت من تقدر قالش ولا يوسدبات من تقدر قالش سيچنكات بلوني ايش مرت لشتاتنا في اللي يغزالش في اللي سيت غزا بكر يهونه وده كاهن تسمر شلا انتو دما طغرا وده كاهن يهدال እያለ ሲጨንቃት እንዴ ያለ ይፈጅብኝ ነው ሰውዬ ምን ላደርግነ እያለትኛ አረዳቻት አረዳ ለትበላ ስላሰበች አሁን በሉ ታረድሽውማ ለካህን የሚሆን እነዚህ ወደ ካህን ይሄዳሉ አረ ይዘውየ በቃ ይሄ ኸረም ነው አለሽ አልበላው ማን ደጃኒ ቀርብ ያለሽ ኸረም ማለት ላንድ ሰው እንዳይሆን خيرم كهونما خيرم يهونه كل خيرم لا شيم كل خيرم اللي እግዚአብሔር ነው የሚያደርጉ ሁሉ ወሰደባትና እቺ ምስኪን ታደረች ሴት በራብ ሞተች እንዲህ አድርጎ ሞሴ ገደላት እቺ ሴት ብሎ ህዝቡ አሳመነ ማለት ነው ይህ ነው ኮራህ ማለት ቅናት ያለው ሰው የማያመጣው ታሪክ የለም አክቹዋሊ ይሄ እንዲህ አይነቱ ለምሳሌ ሰዎች በቅናትም ሆነ ወይም ሌላ ስልጣን ወይም ሆነ ነገር የሚፈልጉ ሰዎች እነኚህ ካሪዝማቲክ ሆኑ ወይም የተለያዩ ማኒፑላሲያ አድርገው አሳምነው የሚያደርጉ ቀድሞም ነበር አሁንም አሉ ሰዎችን አሁን እኛ እናድናቸዋለን እንፈውሳቸዋለን እኛ እንዲህ አላለን የሚያድን የሚፈውስ የሚሉ በተለይ እንግዲህ ካት ተብለው የሚጠሩት አሁን ማኒካት ብዙውን ጊዜ መመሪያው ወይም እንትምጠቀምበት ዘዴ ማኒፑላሲያ ነው ማኒፑላሲያ ሲሉፍ ድባሪም እንደገና ደግሞ በቃ የበለጠ የሚያሳምን አድርጎ አላደለ አዛምዛው ቆንጥሮ ለክ ኮራ እንደደረገው በዚህ አይነት ያንን አማኙንና ደጋፊውን እሱን የሚከተለውን ለማብዛት መጨረሻ ላይ ኃይልና ጉልበት ገንዘብ ለማግኘት ነው እንግዲህ ተቀሞ መጨረሻው ፍላጎቱ ቹራ ታክቶና ግን መጀመሪያ ተቀመው ገና በተለያዩ ዘዴዎች ነው በተለይ ብዙውን ጊዜ ካተው ለሚጠራው ሮሃኒ ናቸው መንፈሳዊ ነገር ነው የሚጠቀሙ መንፈሳዊ ይሄ ነው በጥናት የሚነገረው እና ይሄ ከዚህ ጋር ይገናኛል ታላለ አንዱ በወሬት ከዚህ ያነበብነው ኮራህ አንዱ ደግሞ سفر ملاخيم نبر አሁን አንደኛው ንጉስ የእስራኤል ንጉስ ሻውል ነበር ኋላ ደግሞ ዳዊት ሶስተኛው ደግሞ ሰሎሞን በሶስተኛው ተመቀለ ተለያዩ አንዱ መልኹት ይሁዳ አንዱ ደግሞ መልኹት እስራኤል ረኸብዓም በን ኔቫት ይባላል መልኹት እስራኤል አሁን ይሁዳ የሆነ ቤተ መቅደስ ነው ቦታቸው አሁን ይሄ ምን አለ አሁን አሊያ ለረገል ቢሆንበት ቀን ሶስት ጊዜ በአመት የሚከለበት በሶስት ጊዜ በአመት የሄዳችሁ ቤተ መቅደስ ጸሎት አደርጋላችሁ ቁርባን ተቆርባላችሁ ይባላል አሁን ዮርባን በነባት ምን አሰበ እነሱ ህዝብ ሁሉ ወደሱ ከሄዱ ወደሱ ሄደው ይቀራሉ እኔ ብቻ ይቀራሉ ብሎ አሰበና ኤፍ አካቦት ሸሊ ብሎ አሰበና አንድ ሜላ ማሰብ አለብኝ አንድ ነገር መወሰን አለብኝ ምን ወሰነ የሆነ ብልሃት መወሰን አለብኝ ምን ወሰነ አንድ አይገል ዘሃብ አለ አይገል ዘሃብ
አንድ በቤርሼባ አንድ በጻፎን በዳን አደረገና ኤል ኤሎሄ እስራኤል እንዳሉት በኸታ ይገር ወጥተዳባ ከዚህ ያላችሁ ምን ያስፈልጋቸው ለወደ ቤተ መቅደስ መሄድ ሾሜር አለ ሾሜር እንዳያሳልፋቸው ሰዎች ከዚህ ያላችሁ ተፈልጋችሁ ቁርባን በዚህ ኻክስኮት በሌላ ቀን ያልሆነው ቀን ለበሌላው ታሪክ ወስኖ ኻክሻቦት አደረገ በሱ የወሰነው ታሪክ እሱ ባለው ከታሪክ አለ ያስተውስማውን ታሪኩ እንጂ ኸት ምራሊ ኸት ማሽካዘ ኸት በخودش ቢ አደረገ ኻክስኮት ማዘ ከቦድ ክብሬ እንዳትጣስ ብሎ እንዲህ አድርጎ ያደረገው ነገር አለ እና በንጉስ ዳዊት ሳለ ደግሞ ልጁ አዶንያ በን ሐጊት መናሰበ አባት ያውን አርጁታል ሊሞት ነው ንጉስ የሚሆነው ትንሽ ልጅ ወንድሜ ሽሎሞ እሱ እንዳይሆን እኔ ለራሴ ልወስዳት ፈልጋለሁ ንጉስነት አለና ምን አደረገ ብዙ ሰዎች ሰብስበው ኑ ወደኔ እጃቸው እንዳርገ ያሳመ ቀስ ያረገ ስጦታ እየሰጠ ብዙ ሰዎች አክቦ ነገሰ ሲነግስ ማን ሰማ ናታን ነቢ ሰማና ለባትሼባ ሄዶ ሰማሽ የሆነው ያለ ነገር ሰምተሻል እንዲያደርጎ አሁን እሱ ንጉስ ከሆነ ስሚ አንቺና ልጅሽ ልትሞቱ ናቸው ይገላችኋል ሄድና ወላ ለንጉሱ ተናገሪ ስትይ ኋላን ተከትዬ እመጣለሁና እናገራለሁ እንዲያደርጋ ሄዳ ግራሱ መቶ ተናግሮ ንጉሱ ምን አለ እንባያ ለምንድን ለሰለሞን ንጉስነቱ እንዲሰጠው ፈለገ በፊት እግዚአብሔር እንደመረጠው ነው እግዚአብሔር ስለፈለገው የዲዲያ አብሎ ይጠራው የእግዚአብሔር የዲድ የእግዚአብሔር በጣም ቅርብ ነው የሆነ ሰው ሰለሞን ስለዚህ ነው የመረጠው እና አሁን ምን አለ ዳዊት ንጉስ ታቪዩሊታ ፒርዳ የኔ ፈረስ በቅሎ አምጡና ወደ ጊሆን የሚባለው ቦታ ወስዳችሁ ከሱ እንዲነግስ አድርጋችሁ በጭፈራ ተመለሱ አላችሁ እንዲህ ብሎ ንጉስ ሆነ በኋላ ሰለሞን እየጨፈሩ በደስታ ሲመለሱ ማን ይሰማል እዚህ ያለ አዶንያ በን ሐጊት ንጉስ የሆነው ምን ነው ይሄ ጨፈራ የሚሰማው ያለው አለ እሱማ አዶኔኑ ዳዊት ለልጁ ንጉስ አድርጎታል ብሎ ኋላ ታሪኩ እየታወቀ እንቀጥላለን ማስታወቂያ ነውታ ነው ይቀርታላ ጨቆጥ ነው ማስታወቂያ እንቀጥላለን እሺ መርሰራ ማስታወቂያ እንቀጥላለን እንግዲህ የአዶንያ ሁሉ ሰለሞን ዱግማዎች የሰማው እሺ ያውላ ዱግማዎች የሰጠነው አሁን ስለምን ነው ስለ ቅናት ስለ ማኒፑላሲያ የምንለው ክብር ፍለጋ ስልጣን ፍለጋ መፈለግ እና እግዚአብሔር የሚለው በሰደር ከቦር ተፈለክ በስነ ስርዓት ይተማር ሰዎች ተላልቆች እንዲያዩ ሰው ነው ክብር የሚሰጥ እንጂ ራስን አይደለም ተላልቆች እንዲያዩ እንደ ኻዲማ ተምሯል ጎበዝ ነው ብሎ ለህዝብ ይመስክርልሃል ኋላ ላታስተምር ትችላለህ ግን ማን ሰው ተነስቶ እኔ አዋቂ ነኝ ሌሎች አያውቁም ብሎ ይናገር ሰው ይሄ ራሱ ነው እግዚአብሔር የማይወደው ነገር ነው ሙሴ እንዳለው ራብ ለኸም በኔ ለቪ ما تمسي ايش لخم التفكير شلخه تعسيت التفكير شلخه አይበቃቸውም ከተቀበላችሁ ተብሎ خيمه ተሮጽ عود جمش ماشي اشل اخيري ما تروጽ جم زلو ወለህ ከኻ እንዲሁ ላይ ሄድም አይወሰንም ነገር ብሎ ሙሴት አስረዳቸው እና ከኻጋም ከን አዮም ብዙ ሰዎች አሉ ኮለ ኻድሮጽ ليوت بليش اني ودي ايت كولا تورا كولا اخ افشار انت اخشب نولدت አሁን የተወለደ ሰው መጥቶ እኔ አዋቂ ነኝ እኔ ተላልቆሽ አዋቂ ነኝ ማለት እግዚአብሔር የማይወደውና ጸሪኽ ልትባለል ብሽ ብሎ አዚና የምንኽ
እንትን ሰዎች ቅናት ያለባቸው የሚወስዱ ከኦሪቱ ጀምሮ እስካሁን ጊዜም ያለው የሚጠቀሙበት ዘዴ ወይ የሚጠቀሙበት ብልሃት የተለያዩ እውነቷን ትንሽ ያደርጉና ከዛ ላይ ምሳቢ ዙሪያውን የሚሞሉበት ሌላ የተለያዩ ብዙ ውሸትና ብዙ እንትን ያለበት ሁኔታ ነው መጀመሪያ መነሻዋ ግን ትንሽ ናት እውነት ነገር ከዛች ቁንጥር አድርገው ወስደው አዛም በኋላ እውነት የሆነ ነገር ጀምረው ኋላ የፈለጉት ሊሞሉበት አለዛ ፈለጉበት በዛ ህዝቡን በመስበክ መጨረሻ ላይ ወደ እንትልና ቆሬ ደግሞ ያየነበት አሁንም ቅናት በፊት የጀመረ ነው በበረሽት ስናየው ካይንና ሄቨን ነበሩ ካይንና ايش كما اخيم بمشي كل التوراة كلها كما اخيم ايش انت وندو ማማቾች አሉ ሁሉ ጊዜ ማይስማሙ ኮራህ እና ሄቨል ያውን እግዚአብሔር ሁለታቸው ቁርባን ለእግዚአብሔር ሲያቀርቡ እግዚአብሔር የሄቨል ቁርባን ተቀብሎ የካይን አልተቀበለም ይሄ ቀና ምን አደረገ ገደለው ኋላ ደግሞ የኢስሐቅና ይሽማኤል ጋር ማይስማሙ ነበር በተረ ሳራ ኢብን አጋር ሚስሪት መጻኸክ አይት ይስሐቅ ሁሉ ጊዜ የግም ስራ የግም ጨዋታ የሚያደርገው ነበር ምን አደረገሽ ጋሬሽ ተአማዞት በእድብና ያውጣቸው እነዚህ ወልጀን ይገላል አውጣው አውላ አበራቸው ኋላ ደግሞ ማን ነበረ ያዕቆብ ወይሳብ ሁለታቸው አይስማሙ ነበር ይገለዋል ደግሞ ወደ ሌላ ቦታ መሮጥና ሊብሮህ ነበር አባል ሞሼ ወአህሮን በጣም ይስማሙ ነበር በጣም የሚስማሙ ይዋደዱ ነበር ወደ ግብጽ ሄድ ህዝብ እስራኤል አውጣቸው ስለው እግዚአብሔር ለሙሴ ምን አለ ሽላኽና በያት ትሽላኽ ምን ማዘት ትሽላኽ ነው አለ እስከዚህ አለ ሁሉ ጊዜ ከነሱ ጋር ሁሉ ጊዜ የሚመራቸው የነበር እሱ ትልቅ ወንድሜ እሱ አለ እንዴት ወንድሜ ትልቅ ወንድሜ ተቀምጦ እኔ መሪኔ ብሎ እንዴት መስሎ ይሰማል ብሎ ሲነግረው አሮን አኺኻ አልትዳዕ አሮን አኺኻ ለቪ ያዳዕቲኪ ወይስማኽ ይስማ ወራኻ በሰማኽ በሊቦ እንደ አሮን የለም ያሽከለ አንድ ሰዎች አሉ በፊታቸው እንደ ፈገግታ ያሳያሉ እንደ ደስታ ያሳያሉ ግን ልባቸው ሌላ ሀሳብ ነው ወራኻ በሰማኽ በሊቦ አሮን እንደሱ አይደለም አሮን በልቡ ይደሰታል ታየዋለህ እሱ ሌላ ስለዚህ ወጋም ኪበል ተፍኪድ ኮሄን ስለሆነ خوشن على ليف شلو كما بيقلا على ليف شل خطه هور وهابيم خطشين زايا يعني اكيناش شل كاين اكيناش اسماعيل اكيناش عيساب يبي لا يمرك بلاغان ان اكشي بياخد وهابيم شني مسلخين شني من نمسايم لمعلا والكشلو لو الخين بدره يخونا ميكانيم وزي كينات تدرجو عنداچو يطفال አንዳቸው ይተፋል እንግዲህ ቅናት የሚለው ትልቁ ወንትን ዘዴ ወደ መጥፎ የሚጥል እንጂ ወደ እንትን ምን አይደለም ረኻት ይርዲም ያዘሽኔ ማከረ ማይኮ እና የቅናቱ መንፈስ ቅናቱ ወደ ጥላት ወደ ሞት ወደ ጉዳት የሚጥል ነገር ነው የነበረው ማለት ነው መልካም ነገር ጋር አሮና ኮይን ኦይብ ሻሎም ሮደፍ ሻሎም ነበር ይላሉታል ሰላምን ወዳጅና ሰላምን ተከታይ ነበር ነው የሚባለው አሮን በዚህ የተነሳ እግዚአብሔርም ከነትን ትልቅ ያው ሁሉን ሰላም የሚያደርግ ከሁሉም የበለጠ ስልጣን ተሰጠ አብሉ ከነብይ የበለጠ ነው እንግዲህ ከነቱ ስራ ነብይ እግዚአብሔር ሲነገረው ብቻ ነው የሚናገር ካህኑ ግን ሁሉ ጊዜ ከእግዚአብሔር ጋር ሁሉ ጊዜ ተቀድሶ የሚኖር ነው አስለዛ ነውና እና እነኚህ እንደዚህ አይነት እንደነ ቆሬ አይነቶች ሰዎች ሁሉ ጊዜ ሐሳባቸውና እምነታቸው ወይም ደግሞ ፍላጎታቸው ራሳቸውን ከፍ ለማድረግ ሌላውን ዝቅ ለማድረግ እነሱ ይበለጥ አዋቂ አይደለም ለሚያውቀውም ትክክል አይደለም ይው በዚህ አይነት ሁኔታ የሚጠቀሙበት ነው አሁንም ቢሆን ዛሬም ቢሆን ያሉ ሁኔታ ናቸው እና ከተላ አድርጎ ደግሞ እዚህ ላይ አንዱ ትንሽ እንትን የሚያደርገው
እነኚህ ሰዎች እሳት እየበላቸው አይተው በበነገታው ይላል እነኚህ ሰዎች ከሆነ በኋላ እሳት ከዋጣቸው በኋላ ሙሴም ቆሬን ነገ አንተ ወገንህም የንታደርግ ብለ በበነገታውና እግዚአብሔርም ሙሴና አሮንን እንዲህ ብሎ ተናገራቸው ሁሉን በቅጽበት አጠፋቸው ዘንድ ከዚህ ማህበሩ መካከል ፈቀቅ በሉ እነርሱም በግንባራቸው ወደቁ አምላክ ሆይ አንተ የሰው ሁሉ ነፍስ አምላክ አንድ ሰው ኃጢያት ቢሰራ አንተ በማህበሩ ሁሉ ላይ ተቆጣለህን አሉ እንግዲህ በፓሶከንት አሁን መጀመሪያ ሙሴ እንትን ብሎ እንኳን ኋላ ባክ ልመናን ያመጡ ጌታዬ ባክ በአንድ ሰው ሁሉና ታጥፋ የሚል ነበር እንግዲህ አዎ እግዚአብሔር ለሁላቸው ቅጣት ሊሰጥ ፈልገው ነበር አስቦ ነበር ስለዚህ እግዚአብሔር ለምን አንድ ሰው ያጠፋ ይቀጣ ያላጠፋ ምን አደረገ በሚል ነበር እንግዲህ ከዛ ያው እንግዲህ የሰማይ እሳት መጣሽና በላሻቸው ነው ማታይም 50 ማናሽም እንደዚህ አርገ በላሻቸው አሁን በበነገታው ይላል በፓሶክ ቫቭ ፐረክ ሽቫንተን ፐረክ ቴት ዩዛይን ምን ላል መሰለህ በነጋውም የእስራኤል ልጆች ማህበር ሁሉ እናንተ የእግዚአብሔርን ህዝብ ገድላችኋል ብለው በሙሴና በአሮን ላይ አጉረመረሙ እንዲህም ሆነ ማህበሩ በሙሴና በአሮን ላይ በተሰበሰቡ ጊዜ ወደ መገናኛው ድንኳን አዩ እንሆም ደመናው ሸፈነው የእግዚአብሔር ክብርም ተገለጠ ሙሴና አሮንም ወደ መገናኛው ድንኳን ፊት መጡ እግዚአብሔር ሙሴን እንዲህ ብሎ ተናገረው ከዚህ ማህበር መካከል ፈቀቅ በሉ እኔም በቅጽበት አጠፋቸዋለሁ አለ አሁን እኔ እኮ ማይገባ ህዝቡሳ እስኪ ፊት እነዛ ሲሞቱ አይቷል አሁን እንደገና ያስነሳው ህዝቡ ምንድነው ኪሉ ማመሻ ቆጦ ሾፖም ለመخورات ويالون كل عادات بني اسرائيل من مخورات على الموشى على አሮን ما من አርጓቸው ነው በፊት እንዳልነው ቅናት ያለው ሰው አዎ ለራሱ ብቻ ሳይሆን ሌሎችም ያባላሻል አዎ አሁን እነዚህ ህዝብ ሁላ ከሷ ነበራቸው አይታችኋል እና በፊት እንዳልነው ኦይል ራሻብ ኦይል ሸኖ ከነሱ አጠገብ ነው ኑራው ቢያዩም ሲቀጡ ቢያዩም ግን በልባቸው የቀራል ትንሽ ቅናት ከነሱ የግብ ስራ ያደረገው ሲያጠፋቸው ያዩ እነዛን እግዚአብሔር እነዛን በሙሉ ሰዓት ሲያቃጥላቸው መሬት ተከፍቶ ሲወጣቸው ሁሉ አይተዋል ሙሴ አይደለም መሬቱን የቀደደው እግዚአብሔር ነው ሰዓቱን ያመጣው እግዚአብሔር ነው ግን አላ እሱ ባፉ ስላወጣው ነው ማለት ኪም በሪአ ይፍራህ ሸም ከን ፓስታህ አዳማይት ቢያ እግዚአብሔር ሌላ ሞት ነው የሚያመጣባቸው ብሎ ባፉ ስለወጣ ስለዚህ ለካታፉ ተወጣ እሱ ነው ያደረገው እሱ ነው ያደረገው ብለው ጠርጥረው ማየት ግን አይተዋል አዎ መስማትም ሰምተዋል እግዚአብሔር ሌላ ሞት ነው የሚሰጣቸው ያልተሰማ ሞት ነው የሚሰጣቸው አዲስ ሞት ነው የሚሰጣቸው ብሎ ተናግረዋል ሰምተዋል ግን ባፉ ስለወጣ እግዚአብሔር ምህረት ይከፍታ ብላ ስላለ ምህረት ተከፈተች ታፉ ይወጣ አሁን ሙሴ ታፉ ይወጣ ነው ብለው እሱ ካደረገ እሱ ካፉ ከወጣ አሁንም እሱ ነው የፈጸመች እሱ ነው ጥፋተኛ ብለው ነው እንግዲህ ያሰቡ ከን እሱ ነው የገደላቸው ከን እንጂ እግዚአብሔር ታዲያ እሱ ከገደላቸው እነሱን እኮ ሊገድላቸው ይችላል ነው አውቁም እንዴ ከን አዎ እውነት ነው ግን ዘበሽው ተከቸላቢ ሰውማ ያየው ማለመረዳት ሳስተናል አለ ማለቱማ እንግዲህ እዛም በኋላ ይው የዛን ጊዜ እግዚአብሔር ሰዓት እንትና አለና ቀስፈት መጣና ማለት ሙሴና አሮንም ወደ መገናኛው ድንኳን በወጡ ጊዜ እግዚአብሔርም ያው ሙሴን እንዲህ ብሎ ተናገረው ፈቀቅ በሉ አለና የዛን ጊዜ ቁጣ መጣ ሙሴም አሮንን ጥናሃን ውሰድ ከመሰዊያው ላይም ሳት አድርግበት እጣንም ጨምርበት ወደ ማህበሩ ፈጥነህ ውሰደው አስሰረይላቸው ከእግዚአብሔር ፊት ቁጣ ወጥቷልና መክሰፍት ጀምሯል አለ አሮንም ሙሴ እንደተናገረው ጥናውን ወስዶ ወደ ጉባኤው መካከል ሮጠ እንሆ መክሰፍቱ በህዝቡ መካከል ጀምሮ ነበር እጣንም ጨመረ ለህዝቡም አስሰረይላቸው በሙታንና በህያዋን መካከል ቆመ
መቅሰፍቱም ተከለከለ በቆሬም ምክንያት ከሞቱት ሌላ በመቅሰፍቱ የሞቱት 14700 ነበሩ በመቅሰፍቱ ፊት 250 ላይ ነበሩ አሁን ግን 14700 ሰው በአንድ ጊዜ አለቀ እንደገና መልሶ ገፍሮ ተነስቶ ይሄ አይነት ሁኔታ እንዴት አይነት እንደገና አንደኛ በእውነት ከዚህ ላይ የሚያስደንቀው የሙሴ ሁኔታ ነው ለይደበድባቸው ይሄዱ ሂዶ እንኳን ተጠግተው ባከሄድና አድናቸው ብሎ ደግሞ ወደ አሮን ነው እንዳይሞቱ ለማዳን ና ያው በፊት እንዳልነው ሙሴ በታችን ሁሉ ጊዜ አሳቡ ህዝቡን ለማዳን ህዝቡን ለመምራት በምክር ወደ ጥሩ መንገድ ሊመልሳቸው ነው የሚያስበው ሁሉ ጊዜ ራብ ለኸም በነይ ለቪ ቀስ ብሎ የሚናገራቸው ራብ ለኸም ብዙ ነገር አግኝታችኋል ብዙ ስራችሁ ትልቅ ነው ትልቅ ስራ ነው የተቀበላችሁ ያለ ቀላል አይደለም እህታችሁ ወደ ሌላ መፈለጋችሁ ለምን እያለ ቀስ እያለ ይመክራቸዋል ዳታን ወአቢራም ሽምዑና ቀስ እያለ ነው የሚነገራቸው አልሰማም ካሉ ምን ማለት ነው ግን ሁሉ ጊዜ የሚፈልገው ወደ እግዚአብሔር እንዲመልሳቸው ቀስ እያለ አሁን ከዚህም የሞቱ ይሞቱ በድለዋል የራሳቸው ጉዳይ ብሎ ቁጭ ለማለት ይችል ነበር ግን እሱም የወደው ሁሉ ጊዜ የሚፈልገው ህዝቡን ለማዳን ስለዚህ አሮን እቺ ክቶሬት ያዝና እጣን ያዝና ህዝቡ አድነው አለው ሄደና የሞቱ ሞተዋል ያልሞቱ ግን ዳኑ ያን እጣኑ እስኪወጣ ድረስ ከሆነ ድረስ የሞቱ ነው በየጊዜው የዛን ጊዜ ያጣኑን ካረ ጊዜ በመቅሰፍቱ ህዛ ላይ በሙታንና በህያዋን ቆመ ይላል እዛ ላይ ራሱ ተመልከቱ ሙሴን ባደርግ ቆይቶ ብዙ ጊዜ ያልቅ ነበር ማለት ነው ነበር ብዙ ሰዎች ያልቅ ነበር አዚዚን ያህል እንግዲህ በእውነት አንደኛ ከመሪ እውነተኛ መሪ ተብሎ የሚጠበቀው ትህትና ቂም ባለመያዝና ወይም ደግሞ እንዲያው ምን አባቱ ብሎ የሞተበት በራሱ ብሎ ቃል መፍረድ በተቻለ መጠን ቢያጠፋም ቢበድልም ይቅርታ እንትን ያለው ማለት ነው ከሙሴን የነበረ ነውም ካሮን የነበረ ተፈጥሮ ጸባያቸውም ሆነ እንዲያው በእውነት እንትን የሚለው በጣም ልዩነት ነውና በተቻለ ከዚህ እውነት ብንማር መልካም ነው ላለሁኝ መጨረሻውን እንግዲህ ወዳራፍ በጣም ነው እናመሰግነው ተዳረባ ይመተህ የነን ሰፊ ወደ ትምርትና ሰፊ ሆነ ገለጻ ምክክር በማድረግህ እና በመጣው ሳምንት በሰላም ያደርሰና የተከበራችሁ ተመልካቾች የኔ መስላ ዛሬ ወደ ክፍል ለሳምንት በሰላም ያደርሰና ሸባት ሻሎም ሰንበት ሰላም እናመሰግናለን ተዳረባ ማሽተዳ